እንደ ስንፍና የምጸየፈውና የምጠላው ነገር በዚህ ምድር ላይ የለም። ውጭ ያለውን ከመስራት በፊት ውስጥ ያለውን መስራት ያስፈልጋል። የውስጥ ማንነትን ቆፍሮ ማግኘት ያስፈልጋል። ውስጤ ምንድነው ያለው? በዚህ ሁኔታ አታሸንፊም አላት እና ያንቺ ካምፔን ተስፋ የተቆረጠበት አንድ ነገር ስላጠረሽ ነው አላት። ምንድነው ስትለው ኢማጂኔሽን አላት። አሁን ካለንበት ችግር ዛሬ ግራጁዌት አድርገናል አልኳቸው። ተስፋ በፍጥረቱ ሐሳብ ነው፣ መንፈስ ነው፣ አመለካከት ነው። ስለዚህ አይቆረጥም። ተስፋ ያው እንዲሆን ሰዎች ሁልጊዜ እይታቸውን ማስተካከል አለባቸው። ማረሳው አንድ ጊዜ አንድ ተስፋ አስቆራጭ ነገር ገጠማት። አንድ ሴት አሜሪካን ሀገር ፕሬዝዳንት ለመሆን ስትወዳደር ሂላሪ ክሊንተን ትባላለች። ሂላሪ ክሊንተን ተስፋ አስቆራጭ ብትገባ ባሏ ቢል ክሊንተን መጣና ተስፋ መቁረጧን፣ ሁኔታዋን፣ ካምፔኗን አየና በዚህ ሁኔታ አታሸንፊም አላት እና ያንቺ ካምፔን ተስፋ የተቆረጠበት አንድ ነገር ስላጠረሽ ነው አላት። ምንድነው ስትለው ኢማጂኔሽን አላት። ኢማጂን ማድረግ። ሁልጊዜ ወጣቶች ስለራሳቸው መልካም ነገር ኢማጂን ማድረግ ማሰብ አለባቸው። የማያቋርጥ ዛሬ ያለውን ሁኔታ ስታይ ተስፋ ያስቆርጣል። የነገውን ማንነት ስታይ ግን ተስፋ አያስቆርጥም። እግዚአብሔር ይህንን ዓለም ሲፈጥር ሆራይዘን የሚባል ነገር አለ፣ ሬንጅ ኦፍ ቪዥን የሚባል ነገር አለ፣ አድማስ የሚባል ነገር አለ። አድማስን ካሰፋና ካየ ፖሲቢሊቲዎች ኤንድለስ ናቸው፣ የማያልቁ ናቸው። ስለዚህ ተስፋ ለቆረጠ ወጣት የምሰጠው ቢል ክሊንተን ለሚስቱ የሰጠውን ሁልጊዜ የማልረሳው ነው። ኦልዌይስ ኢማጂን። ሁልጊዜ ራሳችሁን ፊት ለፊታችሁን ብሩህ፣ አሸናፊ፣ ድል አድራጊ፣ የተራራ ጫፍ ላይ ከፍታ ላይ ሁልጊዜ ካያችሁ ተስፋ አይቆረጥም። ኦልዌይስ ኢማጂን፣ ኦልዌይስ ኢንቪዥን፣ ኦልዌይስ ፐርሲቭ። ያንን ካደረግን ተስፋ አንቆርጥም። ስራ ለሁለት ይከፈላል። ኢንትሪንሲክ እና ኤክስትሪንሲክ ይባላል። አንደኛው የውስጥ ነው፣ አንደኛው የውጭ ነው። ብዙ ጊዜ ሰዎች ስራን ሲያስቡ የውጭ ስራ ነው የሚያስቡት። ቢዝነስ መክፈት፣ እርሻ ማረስ፣ ትምህርት መማር፣ ፋርማሲ መክፈት፣ ቡና መነገድ ወይም የሆነ ነገር ማለት these are extrinsic ውጭ ያሉ ናቸው። ውጭ ያለውን ከመስራት በፊት ውስጥ ያለውን መስራት ያስፈልጋል። የውስጥ ማንነትን ቆፍሮ ማግኘት ያስፈልጋል። ውስጤ ምንድነው ያለው? የኔ ስጦታ ምንድነው? የኔ ፓሽን ምንድነው? በዛ ግራጁዌሽን ላይ ልጆቹን ሳስተምራቸው አቪም ፕላክ የሚባል ነገር አስተምራቸዋለሁ። 5 ቃል ነው። አዌርነስ፣ ቪዥን፣ ሚሽን፣ ፕላን ኤንድ አክሽን ነው። እና የመጀመሪያው አዌርነስ ማለት ራስን ማወቅ ማለት ነው። እኔ ምንድነኝ? እኔ ምንድነው የምፈልገው? እኔ ምንድነው ስጦታዬ? በውስጤ ያለው ነገር ምንድነው? ዋትስ ማይ ታለንት፣ ዋትስ ማይ ጊፍት፣ ዋትስ ማይ ኢንክሊኔሽን፣ ዋትስ ማይ ፓሽን። ስለዚህ ማንኛውም ሰው ስራ ከመጀመሩ በፊት ያለውን በውስጡ ያለውን ስጦታ በውስጡ ያለውን ፍላጎት ማወቅ አለበት። እርሻን በፍጹም የማይወድ ሰው ትራክተር፣ ኮምባይነር፣ እርሻ ቦታ ብትሰጠው ሰክሰስፉል አይወደውማ፣ ውስጡ የለም። አውሮፕላን መብረር የሚፈራ ሰው ወይም ደግሞ ከፍታ የሚያስፈራውን ሰው አውሮፕላን ገዝተህ ብትሰጠው ምንም ጥቅም የለውም። አንዳንድ ሰው ደግሞ ከሕፃንነቱ ጀምሮ ድሪሙ ያ ነው። ስለዚህ በመጀመሪያ በውስጣችን ያለው ነገር ምንድነው የሚለውን ማወቅ፣ ፍላጎታችንን ማወቅ፣ ስጦታችንን ማወቅ፣ ጸጋችንን ማወቅ፣ ከባቢያችንን ማወቅ፣ ከውስጣችን መጀመር። እዛው ነው ቢዝነስ የሚፈጠረው። አንድ ሰው ምሳሌ ልስጣችሁ። የኛ ትምህርት ቤት የጥበቃ ሰራተኛ አለ፣ ቶማስ ይባላል። ቶማስ ከዩኒቨርሲቲ የተመረቀ ጎበዝ ሴኩሪቲ ነው። 4000 ብር ነበረ ደሞዙ። እኛ ጋር ነው የሚሰራው። ቁመናው ዩኒቨርሲቲ ተመርቋል፣ ችሎታ አለው። ግን ተቀጣሪ እንጂ የራሱን ስራ መስራት እንደሚፈልግ አያውቅም ነበር። አንድ ቀን ለምንድነው አንተ ዩኒቨርሲቲ ተመረቀ በ4000 ደሞዝ ጥበቃ ዘበኛ የምትሰራው? ለምንድነው የራስን ስራ የማትፈጥረው? ምንድነው የምትፈጥረው አለኝ። ና እኔ ቢሮ አልኩት። ቁጭ አልኩት። ቶም ሴኩሪቲ የሚባል ካምፓኒ ትፈጥራለህ አልኩት። ቶም ሴኩሪቲ የሚባል እችላለሁ እንዴ አለ። ከዛም በኋላ ስጦታውን ማወቅ ጀመረ። ጥያቄ ጠየቁት። ሴኩሪቲ ካምፓኒ ኢትዮጵያ ውስጥ እንዴት እንደሚፈጠር አላውቅም። ሂድና ጠይቅ አልኩት። ሄዶ ጠየቀ። ብር ያስፈልግሃል፣ ቤት ያስፈልግሃል፣ መኪና ያስፈልግሃል፣ ፌደራል ፖሊስ ላይሰንስ ያለው ሰው ያስፈልግሃል ተባለ። ብር ልሰጥ እችላለሁ መነሻ፣ ቢሮ
ህንጻ አለኝ ልሰጥ እችላለሁ። መኪና ለአመት ልሰጥ እችላለሁ። ፌደራል ፖሊስ ብቻ ነው የማልችለው አልኩት። አባቴ ፌደራል ፖሊስ ነው አለኝ። ይሄ ሙያው አለው፣ አቅሙ አለው፣ ልምድ አለው፣ አባቱ አለው። በልሂድ አውጣ። ንግድ ፍቃዱን አወጣ። 4,000 ብር ደሞዝተኛ የነበረ ልጅ አሁን በዚህ ዓመት ብቻ ሚኒመም 4 ሚሊዮን ብር ይሰራል ከኛ ካምፓኒ ብቻ። ከዚህ በኋላ ቶም ሴኩሪቲ በጣም ታዋቂ ሴኩሪቲ ነው። ይሄው ዛሬ ራሱ ስለሱ እያወራው ነው። እኛ ትምህርት ቤት ያሉ ባለሀብቶች በሙሉ ሊቀጥሩት ይፈልጋሉ። 1 ዓመት ግን በደንብ ይሄንን ሳታበስል አትቀጠርም ብዬ ከልክየዋለሁ። እኛ ጋር የ3 ካምፓኒ ሴኩሪቲ ማኔጀር ሆኗል። የራሱ ካምፓኒ ነው። ልጆች ራሳቸው አንድ ሰው ስራውን ከመጀመሩ በፊት ውስጤ ምንድነው ያለው፣ በዙሪያዬ ምንድነው ያለው፣ እግዚአብሔር የሰጠኝ ጸጋ ምንድነው፣ አቅሜ ምንድነው፣ ታለንቴ ምንድነው የሚለውን ማወቅ አለበት። ስራ በዙሪያችን አለ፣ ገንዘብ በዙሪያችን አለ፣ ማዕድን በዙሪያችን አለ። ነቅተን ግን ያንን ኢንቨስቲጌት ማድረግ፣ ኤክስተርናሉን ማኒፌስት ከማድረጉ በፊት ኢንተርናሉ ላይ መስራት ነው የመጀመሪያው። ብዙዎች እሱን ሳይሰሩ የሰው ስለሚመኙ ብቻ ነው የማይሳካላቸው። አንደኛ ጸሎት ነው። እግዚአብሔርን ማመን፣ እግዚአብሔርን መታመን፣ መጸለይ ሁልጊዜ ፖዚቲቭ ነው። እኔ ቢሮ አሁን ብታዩ የኔ ዋነኛው የስራችን መሰረት ጸሎት መሆኑን ያ ፎቶግራፍ ያመለክታል። አንደኛ እሱ ነው። ሁለተኛው ደስተኝነትና ተስፋ ነው፣ እምነት ነው። ሁልጊዜ ኦልዌይስ ፖዚቲቭ፣ ኦልዌይስ ሆፕፉል፣ ኦልዌይስ ኢማጂኒንግ። አሁን ስለ ኢትዮጵያ ራሱ በጣም ስለ አፍሪካ ስለ ዓለማችን በጣም ብዙ መልካም ነገር ይታየኛል። ሌላው የቤተሰብ ድጋፍ፣ የእናቴ የአባቴ ጸሎት፣ ምክር፣ ደስተኛ ቤተሰብ ውስጥ መኖር፣ ማንበብ፣ ሁልጊዜ ራስን እንደ ተማሪ ማየት፣ ምክር ማዳመጥ። ተምሯል አልተማረም፣ ወንድ ሴት፣ ሽማግሌ ወጣት አልልም፣ መካሪ ካለ አዳምጣለሁ። ማዳመጥ፣ ሰው ማክበር፣ ከሰው መማር። ሌላ ደግሞ ትጋት። እንደ ስንፍና የምጸየፈውና የምጠላው ነገር በዚህ ምድር ላይ የለም። ጎበዝ ሰው ያለኝን ኮቴን ቢጠይቀኝ ሰጠዋለሁ። እንደ ሰነፍ የምጠላው ነገር የስንፍና መንፈስ፣ የስንፍና ጥላቻ ውስጤ ነው ያለው እና ቢሮዬ ውስጥ ትጉ ሰዎችን ሳያቸው ሸልሜ አልጠግብም፣ ባርኬ አልጠግብም፣ ሰጥቼ አልጠግብም። ሰነፍን ደግሞ ከዓይኔ ፊት እስኪሰወር ትዕግስት የለኝም እና ስንፍናን ነው የምጠላው። ትጋት ጠቅሞኛል። ችግሮችን እኔ ሁልጊዜ እንደ ተራራ ነው የማያቸው። ተራራ ከፊቴ የተጋረጠ ተራራ እና ምን አደርጋለሁ? ችግሮች በሚገጥሙኝ ጊዜ አይፓዴን ወይም ባዶ ወረቀት ወስድና ተራራ ስላለሁ አንድ ተራራ ለምሳሌ የገንዘብ እጥረት ከሆነ ተራራ የገንዘብ እጥረት፣ ከሰው ጋር ግጭት ካለ ግጭት የሚባል ተራራ፣ የጤና መታወክ ካለ የጤና መታወክ፣ ተጨማሪ ሰራተኛ የምፈልግ ከሆነ እንደ ተራራ እስላቸውና ከዛም በኋላ አናግረዋለሁ። ተራራ አንተ ተራራ ትፈርሳለህ እለዋለሁ። አንተ ተራራ ትነቀላለህ፣ አንተ ተራራ ትፈርሳለህ። ስለዚህ ልክ እንደ ጎበዝ ኮንትራክተር ተራራውን ቀስ በቀስ መናድ ጀምራለሁ። ይሄ ተራራ እንዲፈርስ ምሰሶው የት ጋር ነው ያለው? ድንጋዩ የት ጋር፣ እንዴት ነው ላፈርሰው የምችለው ብዬ ተራራው ላይ አተኩሬ መስራት ጀምራለሁ። ከዛም በኋላ በጣም በርካታ ተራራዎች ከፈረሱ በኋላ ላጲስ ወስድና ወይ ተራራውን አይፓድ ወስድና ኢሬዝ አደርገዋለሁ። ተራራው ደልዳላ ሜዳ ይሆናል። ሁልጊዜ ችግሮቼን የማልፍበት እንደዚህ ነው። ችግሮች ያሰጥሙኛል፣ ይበሉኛል፣ ያጠፉኛል፣ ያስቆሙኛል ብዬ በፍጹም አላስብም። ችግሮች የመንገድ አካሎች ናቸው። it is part of a journey። ችግር የሌለበት ጉዞ የለም። it's part of a journey, it's part of the story። እዚህ እስክንደርስ በጣም ብዙ ችግር አሳልፈናል። ይሄው እናቴ ያለች አንድ ጊዜ ምን አልኳቸው፣ ቤት ሄድኩና በጣም ብዙ ችግር እስር አሳልፈናል፣ ስደት አሳልፈናል፣ ከእናቴ ጋር ከአባቴ ጋር ብዙ ህይወት አሳልፈናልና እኔ አሜሪካን ልሄድ ስል አሁን ካለንበት ችግር ዛሬ ግራጁዌት አድርገናል አልኳቸው። ግራጁዌት አድርገናል አልኳቸው። እውነት ግራጁዌት አደረግን። እኔ ሄድኩ፣ እናቴን አመጣው፣ አባቴን አመጣው፣ እህቶቼን አመጣው። ጠቅላላ አሁን ቤት ሳይሆን ቤቶች አሉን፣ አሜሪካ ውስጥ እንኖራለን። መኪና ሳይሆን መኪኖች አሉን። ቤተሰብ ብቻ ሳይሆን የልጅ ልጆች፣ እነሱም አዩ፣ ተባረክን እና በቃ ያ ፕሮብሌም አለፈ። ግን አሜሪካ ሄደን ችግር የሌለው ኑሮ ኖርን ማለት አይደለም። እዛም ደግሞ ችግሮች ነበሩ። ግን it's part of a journey። ማንም ዛሬ ችግር ውስጥ ያለ ሁለት አማራጭ አለው።
ለችግሩ እጅ መስጠት ወይም ደግሞ ችግሩን ማናገር። ታልፋለህ፣ አልፋለሁ ብሎ ችግሩን ማናገር፣ ከዛ ችግሩን ወደ ማሸነፍ ይሄዳል ማለት ነው።